ሰላም ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን። እናንተ ዛሬ ደግሞ በአዲስ ቪዲዮ ከች ብዬላችኋለሁ። እንግዲህ ይኸው ፀጉር ጨብረር ብሎ ነው። ትናንትና ታጥቤው ነበርና ዛሬ ደግሞ አብረን እንሰራለን። የቀላቀልኩትንም ቅባት እነግራችኋለሁ እና አንዳንድ ነገሮችንም እናወራለን። እና ዶቼ ቪዲዮን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። ያው ውዶች ኧረ አበረታቱን፣ ተው እና አያችሁ ትላንትና ስለታጠብኩት እንትን ብሏል። ታጥቤው የተለያዩ ነገሮች ቀብቼው ነበርና ታጥቤው ሁለት ቦታ ሰርቶ ወዲያው ማለት ነው። ከታጠብኩ በኋላ ትንሽ መጠጥ ሲልልኝ እዛው እርጥብ እንዳለ ትንሽ በፎጣ ብቻ አድርጌው ቅባት ቀብቼው ሁለት ቦታ ነበር ሰርቼ ያሳደርኩት። ያው እንትኑ ራሱ ያስታውቃል። እና ያው ዛሬ ነው የፈታሁት። እና ዛሬ ደግሞ ምን ለማድረግ አሰብኩኝ ውዶቼ፣ ቅባት እየቀባሁ ውስጡን ይሄ የቀላቀልኩት እዚህ ጋር የቀላቀልኩት ቅባት አለኝ እዚህ ጋር ይሄን ውስጡን እየቀባሁ ከፊት ለፊት ቀጠና አድርጌ ሰርቼ ከኋላ ደግሞ ቁጥጥር ልሰራ አስቤያለሁ። አብረን እንሰራለን። እና ደግሞ የተቀባሁትን ማወቅ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ፣ እንትን እልላችኋለሁ ማለት ነው። አሳውቃችኋለሁ፣ ሰርቼ ያሳያችኋለሁ። እና ኦኬ፣ እስቲ አሁን መጀመሪያ ውስጡን ነው ቅባት የምንቀባው። በነገራችን ላይ ትናንትናም ስለቀባሁት ብዙም እንትን አለለው። እና ደግሞ እንደዚህ አይነት መቀቢያ ካላችሁ ይመረጣል። በቃ እንደዚህ ውስጡን እና ደግሞ የሆነ አለ ሺኤን ላይ የሚሸጥ ማለት ነው። እንደዚህ እንዲመቀ እንደማበጠሪያ ነው። በጣም ምርጥ ነው። እሱንም ገዝታችሁ ለፀጉር መቀቢያ ማለት ነው። እና ወዶቼ እንደዚህ ቀባዋለሁ። ከዛም ትንሽ ማሳጅ እዚህ እናደርጋለን። አያችሁ ትናንትና ታጥቤ ራሱ የተቀባሁት ስለተስማማ ፍትትት ነው ያለው። አንዳንድ ጊዜ እንዲሁ በደረቁ ምንጊዜም ፀጉራችን ስንታጠብ ውዶቼ በደረቁ መታጠብ የለብንም። የተለያዩ ለምሳሌ አቮካዶ ወይም ደግሞ አቮካዶና እንቁላል ፈይታችሁ መቀባት፣ ትንሽ ቅባት አድርጋችሁ የምትቀቡትን ቅባት አድርጋችሁ፣ ሁለተኛ ደግሞ ቅርንፉድ፣ ሽንኩርት እና ውዶቼ እና ምንጊዜም ፀጉራችንን እንዳልኳችሁ በደረቁ መታጠብ የለብንም። ቢያንስ ብናጣ ቅባቶች ካሉን ማለት ነው። እንቁላል አናጣም አይደለም። ያው መዳም ቤት ስንኖር እንቁላል ካለ እንቁላል አንድ ታደርጉና ያላችሁን ቅባት ትቀላቀላላችሁ። ከዛም በኋላ እንቁላሉ ላይ ትጨምራላችሁ ማለት ነው። ከዛን እንቁላሉ ላይ ከጨመራችሁ በኋላ ደግሞ ዘይቱን አለ አይደለ? ዘይቱን የሚስማማው አለ፣ ማይስማማው አለ። ማይስማማችሁ ከሆነ ምን ትጨምራላችሁ? ሎሚ ማለት ነው። ሌሞን ትጨምራላችሁ ትንሽ። ከዛም ከሌሙ ጋር አሪፍ ነው ለማይስማማችሁ ማለት ነው። ፎሮፎር አንዳንድ ሰው ፎሮፎር ያመጣበታል ሌሙ ዘይቱን ማለት ነው። ለሚስማማችሁ ግን በቃ እሱን ራሱ ተቀብታችሁ ዘይት ብታጡ ማለት ነው። ዘይቱን ብቻ ታደርጉና መሳጅ አድርጋችሁት በቃ ጥቅልል አድርጋችሁ ለሁለት ሰዓት ለአንድ ሰዓት ትቆያላችሁ። ከዛም በምትታጠቡበት ሰዓት መታጠብ ማለት ነው። ምን ለማለት ፈልጌ ነው? ብታጡ ማለት ነው የምትቀቡት። እና ለምንድነው ፀጉራችሁ በደረቁ እንዳትታጠቡት ለማለት ፈልጌ ነው። እና በቃ አሁን እኔ ትናንትናው እንደዚህ በደረቁ ስላላልኩት ያው በቃ ፍትትት ነው የሚለው ማለት ነው። ያ ጫፉ ራሱ አሪፍ ነው ማለት ነው። እና ወዶቼ በዚህ መልኩ አካፍየዋለሁ ማለት ነው። እዚህ ጋር
ውዶች ይኸው በዚህ መልኩ አካፍያለሁ። አንዳንድ ጊዜ ይሄን የምሰራው ያው ቀጠን ያለ አንዳንዴ ሲያምረን ቀጠን ያለ ለመስራት ነው ዛሬ ሀሳቤ። እስቲ እሞክራለሁ እና በዚህ በኩል እንደዚህ አካፍያለሁ በራሳችን ላይ እና እያችሁ በዚህ መልኩ እንሰራለን ማለት ነው። በጣም ወፍር ያላለ በጣም ቀጠን ያላለ ያው እዚህ ጋር እኔ ስሰራ ጥብቅ አድርጌ አልሰራም፣ ላላ አድርጌ ነው። ፀጉር ጥብቅ አድርጎ ሲሰራ ጥሩ አይደለም። ያው አንዳንድ ሰው ጥብቅ ሲል አሪፍ ነው ይላል፣ ግን እኔ ጥብቅ ተደርጎ የሚሰራውን አልመክርም ማለት ነው። ያው እንደዚህ አካፈልኩኝ። ከዛም በኋላ ቅባት ጫፍ ጫፉና እዚች ውስጡ ግዴታ ነው። ምንጊዜም ጫፍ እስከ ጫፍ ቅባት ስንቀባ ይሄ ውዶቼ በፊት ለፊት እንደዚህ ሰርቼዋለሁ። አሁን ደግሞ የቀረኝ ከኋላ ነው ማለት ነው። ብዙ ያልቀረስኩት ያው ሰዓቱ ስለሌለ ነው። ለዛ ነው ውዶቼ ያው ስሰራ ሸፍሸፍ አድርጌ ነው የሰራሁት። ጥብቅ አላደረኩም፣ ምክንያቱም ወይ ለ3 ቀን ወይ ለ2 ቀን ነው እና ለፀጉርም አሪፍ ሸፍ ተደርጎ ሲሰራ ነው ለእኔ የሚስማማኝ እንደዛ ስለሆነ፣ እናንተ ደግሞ እንዳሰራራችሁ መስራት ትችላላችሁ። እና ውዶቼ እዚህ ላይ ደርሰናል። አያችሁ የኋላውን እንደዚህ ቁጥጥር ነው የምሰራው በዚህ መልኩ። ያው ውዶቼ በዚህ መልኩ ጨርሻለሁ። አሁን ደግሞ ይፈታዋል። በነገራችን ላይ እንዲህ መሰራት ለምን ይጠቅማል ካላችሁ እና ውዶቼ በዚህ መልኩ ጨርሻለሁ። እና ይሄ ሹሩባ የሚጠቅመን ለምንድን ነው ካላችሁ፣ ለምሳሌ እኔ ያው ሹፍ አድርጌ ነው የሰራሁት፣ ያው እንደ ወደታች እንደ መስራት ነው። ግን ለምሳሌ አንዳንድ ሰዎች ቅባት ስንቀባ ወደታች ተሰርተን ከሆነ ቅባት ስንቀባ ወዴት ይመጣል? ጫፍ ላይ ነው የሚመጣው። ከዛ ጫፍ ላይ ይመጣና ምን ያደርግብናል? አንገታችንን ያጠቁራል ማለት ነው። ግን አሁን ለምሳሌ እኔ ስቀባ ተቀባሁት አይደለም፣ ይሄን ያህል ከፍ አድርጌ አስይዛለሁ ማለት ነው። እንደዚህ ይሄን ያክል ከፍ አድርጌ አስይዘዋለሁ። በቃ ለምን እንደዚህ ጠቅለል አድርገዋል፣ አንገቴ አይነካውም ማለት ነው። ወደ ታች ራሱ መሰራት ቢያምር በዚህ መልኩ ብንሰራ አሪፍ ነው። እና እንዴት ነው ወደዳችሁት? አንዳንዶች በዚህ መልኩ ፀጉራችሁን መንከባከብ ትችላላችሁ። ግዴታ ጥብቅ ብሎ መሰራት የለበትም። ብዙ አንዳንድ ጊዜ ሰዎች ፀጉርሽ ጥብቅ ብሎ ሳይሰራ ምናምን ይባላል፣ ግን አይደለም። ግን ለእኔ የሚስማማኝ እንደዚህ ስሰራው ነው። ከዛ ለምሳሌ ቅባት እንኳን ስንቀባው ውስጥ ለመግባት ቀላል ነው። ጥብቅ ሲል ግን ከላይ ነው ከምንሰራው ሹሩባ በላይ ነው የሚሆነው። ግን አሁን እኔ ቅባት ስቀባ አያችሁ እንደዚህ አድርጌ እንዲህ ወደ መቀባት አናቴን ውስጤን ማለት ጭንቅላቴን ማግኘት እችላለሁ። ለዛን ይሄው እንዲህ ደግሞ ከተሰራ ነው በኋላ ትንሽ ቅባት እንቀባለን ማለት ነው። ከዛ ለጫፍ ጫፍ ደግሞ ምንጊዜም ጫፍ ጫፍ ፀጉራችንን መርሳት የለብንም። እሺ ውዶቼ ይሄ ጭንቅላታችንም እንደሚያስፈልገው ሁሉ ጫፍ ጫፉም ያስፈልገዋልና ያው በዚህ አይነት እንደዚህ መስራት ማለት ነው። እና ያው ውዶቼ የዛሬ ቪዲዮ ይሄን ይመስል ነበረ። እና ምንጊዜም መዳም ቤትን ብንሆን ፀጉራችንን መንከባከብ ከመንከባከብ የሚከለክለን ነገር የለም። እና ውዶቼ ፀጉራችንን ከመንከባከብ ምንም የሚከለክለን ነገር የለም። በቃ በትንሽም ነገር ቢሆን ባለችን ሰዓት ፀጉራችንን ካልተንከባከብን ያው ፀጉር ደግሞ 2 ቀን እንኳን ሳንሰራ ስናድር እንዴት ጭብር እንደሚል እናውቃለን። እና ውዶቼ ከወደዳችሁት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ላይክ እያደረጋችሁ ደግሞ አበረታቱን። እኔ ዛሬ ቪዲዮ ይሄን ይመስላል። ወዳችኋለሁ። ቻው ቻው። እና ያው